ስዩም ተስፋዬ እባላለሁ። የኢትዮጵያ ብሔራዊ ቡድን ተጫዋች ነበርኩኝ። አሁን እንግዲህ ፌዴሬሽኑ ባዘጋጀልን የካፍ ቢ ላይሰንስድ ፋስት ትራክ ስልጠና ወስጄ ወደ ስልጠና ውስጥ እንግዲህ ገብቻለሁ። ያው እንግዲህ በእግር ኳስ ህይወቴ እንግዲህ ለረጅም አመት ተጫውቻለሁ። ይሄን ያህል አመት ስጫወት ግን ያገኘኋቸው ድሎች አሉ። ከእነሱ ውስጥ ትልቁ ደግሞ የአፍሪካ ዋንጫ ያለፍንበት ነው። ከረጅም አመት በኋላ እጅግ በጣም ደስ የሚያሰኝ በትንሹም ቢሆን የእግር ኳስ ቤተሰቡን ያስደሰትኩበት እጅግ በጣም የምደሰትበትም ነው በኢትዮጵያ ብሔራዊ ቡድን። ከዛ በተረፈ ግን በክለቦች በደደቢት እንዲሁም መቀሌ ሰባ እንደርታና ታችኛው ዲቪዚዮን ደግሞ በመተሃራ ስኳር ስኬቶችን ተቀናጅቻለሁ። ከእነዚህ ውስጥ ደግሞ በፕሪሚየር ሊጉ ያው ደደቢት እና መቀሌ ሰባ እንደርታ እንደውም በሱፐር ሊጉ ወይ በብሔራዊ ሊጉ ከመተሃራ ስኳር ወደ ሊጉ ስናስገባ ከዛ በተረፈ ደግሞ በናሽናሉ ያው ቅድም እንዳልኩኝ በናሽናል ቲሙ ቅድም እንዳልኩኝ ከ31 አመት በኋላ ለአፍሪካ ዋንጫ ያለፍንበት እጅግ በጣም ህዝቡን ያስደሰትንበት አንድ ያደረግንበት እኔም ደስተኛ የሆንኩበት ከውስጤ ሁሌም የማይወጣበት አንዱ እሱ ነው። ሌላው እንግዲህ በእድሜ እርከን ሁሉንም የኢትዮጵያ ብሔራዊ ቡድን ጨዋታ ተጫውቻለሁ። ዩ20 እንደገና ደግሞ ዩ23 እንዲሁም ኦሎምፒክ እና ናሽናል ቲሙን ሁሉንም ተጫውቼ አገልግያለሁ። ከዛ በተረፈ ዩ17 ሴካፋ ዋንጫ አምጥተናል። የእግር ኳስ ህይወቴ እንግዲህ በትንሹ ይሄን ይመስላል። ከዛ በተረፈ ግን የቻን የአፍሪካ ዋንጫ ለኢትዮጵያ የመጀመሪያ ጎል በቻን ጨዋታ ላይ ስናስኬድ የመጀመሪያውን ጎል ያገባሁት እኔ ነኝ። ከኔ ቀጥሎ ግን ያው ጋቶች ፓኖን አግብቷል እና እንግዲህ ይሄን ይመስላል። እንግዲህ ይሄን ስናገር ግን እነዚህ ያሳለፍኳቸው የስኬቶች አካል ናቸው። ይሄ ማለት ግን ሁሉም ነገር መልካም ነገር ብቻ አይደለም። ብዙ ቻሌንጆች አሉ በጣም ብዙ ቻሌንጆች። ከነዚህ ውስጥ አንዱ በብሔራዊ ቡድን ተመርጬ ከኤርፖርት የተመለስኩበት ነው። አንዱ ቻሌንጅ እሱ ነው። ከዛ በተረፈ ግን ያው በክለቦች ውስጥ እንደሚታወቀው ብዙ ቻሌንጆች ይኖራሉ። እግር ኳስ እንግዲህ ሜዳ ላይ ብቻ የሚከናወን አይደለም። ከዛ ውጪ በጣም ቻሌንጆች ብዙ አሉ። እነዛም ታልፈው ነው እንግዲህ እዚህ ደረጃ የተደረሱት። እንግዲህ ይሄን ልምዴን ይዤ ነው እንግዲህ አሁን በህፃናቶች ላይ ስራ ለመስራት ያሰብኩት። እንግዲህ ህፃናቶች ላይ ለመስራት እንግዲህ ሀሳቡ የመጣው ቆይቷል በጣም ወደ 2 አመት እና ከዛ በላይ ነበር። ግን በወቅቱ ሜዳዎችን አግኝቼ ነበረ። ሜዳዎቹ ግን ለህፃናቶች የሚሆን አልነበረም። አቧራማ እንደገና ደግሞ ለእግር ኳስ ምቹ ያልሆኑ ሜዳዎች ስለነበሩ እስከዚህ ሰዓት እንግዲህ እንድቆይ አድርጎኛል። አሁን ግን ያው ነገሮች እየተስተካከሉ ሜዳዎችም በየቦታው እየተሰሩ ስለሆነ አጋጣሚዎች ጥሩ ስለሆኑ አሁን ግድ ወደ እግር ኳስ ውስጥ ገብቼ ቢያንስ ስጫወት በሰራኋቸው መልካም ነገሮች አሁን ደግሞ በአሰልጣኝነቱ ለልጆች መልካም ነገር አድርጌ
ጥሩ ደረጃ እንዲደርሱ በማሰብ ለኢትዮጵያ እግር ኳስ ትንሽም ነገር ለማበርከት በማሰብ ነው። ከዛ በተረፈ ግን እግር ኳስ ብቻ አይደለም። ህፃናቶች ሲሰለጥኑ እግር ኳስን ብቻ በማሰብ ሳይሆን ከዛ ተጓዳኝ ነገሮች በጣም ብዙ አሉ። ከነሱ ውስጥ አንዱ ትልቁ ነገር ጤናን መጠበቅ ነው። ከዛም አልፎ ፊዚካልን እንዲሁም ዲሲፕሊንን እነዚህ ነገሮች ለእግር ኳስ ብቻ አይደለም የሚጠቅሙት ከዛ ውጪ ላለም ነገር በደንብ ይጠቅማሉ። ከዛም ውጪ ላለ ነገር ማለት ነው በጣም ስለሚጠቅሙ ያንን ከማሰብ አንፃር ነው። ከዛ በተረፈ ግን ይኸው ወጣቶች ውሏቸውን ወደ ስፖርት እንዲያደርጉ፣ ጤናቸውን እንዲጠብቁ፣ ፊዚካላቸውን እንዲጠብቁ፣ ዲሲፕሊን እንዲሆኑ፣ መልካም ትውልድ እንዲሆኑ በማሰብ ነገን በእግር ኳስ ስንጫወት ያሳለፍናቸው መልካም ነገሮች በህዝብ ውስጥ በስፖርት ቤተሰብ ውስጥ የነበረንን መልካም ነገሮች አሁን በአሰልጣኝነት ደግሞ ህፃናቶች ላይ እና ወጣቶች ላይ በመስራት መልካም ነገር እንዲሰሩ መልካም ዜጋ እንዲፈጠር በማሰብ ወደዚህ ነገር ውስጥ ገብቻለሁ። እንግዲህ ይሄን ነገር ሳደርግ ግን ከጎኔ ሆነው ሲደግፉኝ የነበሩ የጉለሌ ክፍለ ከተማ ኃላፊዎች እንዲሁም በስፖርት ትጥቆች ያገዙኝ እጅግ በጣም የማመሰግናቸው የማከብራቸው ከዛም በተረፈ አይዞህ በማለትም ከጎን ሆነው መልካም ነገር ሁሉ እንዲገጥመኝ በማሰብ ሲያግዙኝ የነበሩት እጅግ በጣም ላመሰግናቸው እፈልጋለሁ። በዚህ አጋጣሚ ሁልጊዜም እንግዲህ እግር ኳስ ላይ ህብረት ይፈልጋል። ያንን ህብረት በማሳየት እንግዲህ የተሻለ ነገር እንድናሳይ የተሻለ ነገር እንድንሰራ በአንድነት ለመቆም እግዚአብሔር ያግዘን፣ እግዚአብሔር ያበርታን። አመሰግናለሁ።